ህብለሰረሰር ነው ያላችሁ? ግን ምን አይነት ጥያቄ ነው? አንድ ህብለሰረሰር ነው ያለን። ያው እንግዲህ ኖርማል ጤነኛ ከሆናችሁ አንድ ህብለሰረሰር ነው የሚኖራችሁ። ነገር ግን አንዳንድ ሰዎች በአፈጣጠር ችግር ምክንያት ህብለሰረሰራቸው ለሁለት ሊከፈል ይችላል ማለት ነው። ታዲያ ለሁለት ይከፈልና አንዳንዱ ሰው ህብለሰረሰሩ መሀል ለመሀል የሚሰነጥቀው አጥንት ወይም ደግሞ ይሄ ፋይብረስ ቲሹ የሚል ጅማት ትልቅ ነገር ሊኖር ይችላል። አንዳንዱ ላይ ደግሞ ለስለስ ያለ ቲሹ ሊሆን ይችላል ማለት ነው። እንዴት ነው የምናውቀው ህብለሰረሰራችን ለሁለት ቢከፈል? ቆዳ ላይ ስኪን ስቲግማታስ ይባላሉ። ቆዳ ላይ ፀጉር መቅላት፣ መጥቆር። ከዛ በተጨማሪ ደግሞ እነዚህ ልጆች ላይ በተለይ ሲታይ ማለት ነው አንደኛው እግር ከአንደኛው እግር ሊተልቅ ወይ ሊያንስ ይችላል። የእግር መቆልመም አይነት ነገር ሊኖራቸው ይችላል። ስለዚህ እኚህ ነገሮች ሲኖሩ ያው ወዲያው የማራይ ማስነሳቸው እና ኦፕሬሽን ያስፈልጋል። ይሄ እንግዲህ ህብለሰረሰሩን ለሁለት የከፈለው ክፍል አጥንትም ሆነ ጅማት ነገርየው መውጣት አለበት። ከዛ ህብለሰረሰሩን አንድ ላይ መዘጋት አለበት